ጤና ይስጥልኝ የዘ ሰክሬት ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የ12ኛ ክፍል ኢኮኖሚክስ ምዕራፍ 5 ከክፍል 3 እስከ ክፍል 5 ያሉትን ይዤላችሁ ቀርቤያለሁ። ከክፍል 3 እስከ ክፍል 5 ያሉት ምን ላይ ነው ትኩረት የሚያደርጉት ካላችሁ በኢትዮጵያ የታክስ ሲስተም፣ ታክስ ስትራክቸር፣ ታክስ ታይፕስ and also problems associated with taxation in ኢትዮጵያ ላይ ትኩረት ያደረጉ ናቸው። በዚህ ቪዲዮ ውስጥ ያሉትን ዲስከሽኖች በሶስት ክፍል ከፍለን እንመለከታለን ማለት ነው። አንደኛው ታክስ ሲስተም and structure in ኢትዮጵያ የሚል ነው። የኢትዮጵያ የታክስ ስርዓትና መዋቅሩ ምን ይመስላል የሚለውን እንመለከታለን ራሱን በቻለ ርዕስ ስር። ከዛ ቀጥሎ ደግሞ types of tax and tax accounting in ኢትዮጵያ የሚለውን እንመለከታለን። በኢትዮጵያ ውስጥ ያሉትን የታክስ አይነቶችንና የታክስ ስሌቶችን ወይንም ደግሞ የታክስ የሂሳብ አያያዝን ጭምር እናያለን። በመጨረሻም ደግሞ problems associated with taxation in ኢትዮጵያ ከኢትዮጵያ የታክስ ስርዓት ጋር ተያይዞ ያሉ ችግሮችን እናነሳለን ማለት ነው። እነዚህን ሶስቱን ርዕሶች ዲስከስ ካደረግን ምዕራፍ 5ን እንጨርሳለን። በዚህ መሰረት የመጀመሪያው ርዕስ ላይ ትኩረት እናድርግ። ታክስ ሲስተም and structure in ኢትዮጵያ የኢትዮጵያ የታክስ ስርዓትና መዋቅሩ የሚል ነው። እንግዲህ እንደምታውቁት ኢትዮጵያ እንደ ሀገር ረጅም ታሪክ ያላት ሀገር ናት። ወይንም ደግሞ የኢትዮጵያ መንግስት ረጅም ታሪክ ያለው መንግስት ነው። በየጊዜው የሚለዋወጥ ቢሆንም መንግስት አለ ማለት ደግሞ ታክስ አለ ማለት ነው። ምክንያቱም መንግስት ለሚያከናውናቸው የተለያዩ ተግባራት ገንዘብ ያስፈልገዋል፣ ገቢ ያስፈልገዋል። ያንን ገቢ ደግሞ በአብዛኛው የሚያገኘው ከታክስ ነው ወይንም ደግሞ in the form of tax ኮሌክት በማድረግ ነው። ስለዚህ በኢትዮጵያ ውስጥ ያለው የታክስ ታሪክ የረጅም ጊዜና የተወሳሰበ ነው ብለን መውሰድ እንችላለን። That's why here we say the history of taxation in Ethiopia is long and complex, showing significant change over time. በየጊዜው ደግሞ ትላልቅ ለውጦችን መሰረታዊ ለውጦችን እያደረገ ዛሬ ላይ ደርሷል ማለት ነው። ትራዲሽናሊ ብንመለከት taxation in Ethiopia involved various forms of tributes and payments. ትራዲሽናሊ በኢትዮጵያ ውስጥ ያለው የታክስ ስርዓት ባህላዊ በሚባል ዘዴ የሚከናወን ሲሆን የተለያዩ የክፍያ አይነቶች ነበሩት። እነዚህ ክፍያዎቹ በአብዛኛው ግን ምንድናቸው? ኢን ካይንድ በማቴሪያል የሚከፈሉ ናቸው። ካሽ ቤዝድ አይደሉም። ለምሳሌ እህል ሊሆን ይችላል፣ ከብቶች ሊሆኑ ይችላሉ፣ ማዕድናት ሊሆኑ ይችላሉ፣ ጨው ሊሆን ይችላል። የተለያዩ በህብረተሰቡ ዘንድ አስፈላጊ በሚባሉት ካይንድ ወይንም ደግሞ በማቴሪያል የሚከፈል ነው ማለት ነው። ለረጅም ጊዜ የኢትዮጵያ የታክስ ስርዓት በእንደዚህ አይነት መንገድ ሲከናወን ነበረ ማለት ነው። So the Ethiopian tax system began to shape primarily after the Italian occupation. የኢትዮጵያ የታክስ ስርዓት አሁን ያለውን መልክ መያዝ የጀመረው ከጣሊያን ወረራ በኋላ during the reign of Imperior ኃይለ ሥላሴ ነው። በተለይ during the reign of Imperior ኃይለ ሥላሴ there was the introduction of modern tax laws, ዘመናዊ የታክስ ህግጋቶች ወይንም ደግሞ ህጎች የተደነገጉበትና ወደ ተግባር የመጡበት ጊዜ ነበረ። እንደዚሁም ደግሞ ካይንድ ቤዝድ የሆነው ታክስ ሲስተሙ ወደ ካሽ ቤዝድ ሲስተም የተቀየረበትም ነበረ ማለት ነው። ስለዚህ የኢትዮጵያ የታክስ ስርዓት አሁን የያዘው መልክ መያዝ የጀመረው ወይንም ደግሞ ዘመናዊ ይዘቱን መያዝ የጀመረው ከጣሊያን ወረራ በኋላ በነበሩ አመታት ውስጥ ነው ማለት ነው። ይሄንን ደግሞ ከምን ጋር ነው የምናያይዘው? አንደኛ በጣም በርካታ ዘመናዊ የታክስ ህጎች ኢንትሮዲዩስ የተደረጉበት ነው። ሁለተኛ ደግሞ የታክስ የክፍያ ስርዓቱ በካይንድ መሆኑ ቀርቶ ወደ ካሽ ቤዝድ ሲስተም የመጣበት ነው ማለት ነው። ለዚህ ጥሩ ማሳያ የሚሆንን the country introduced the concept of income taxation for example in 1944 ኢትዮጵያ ለመጀመሪያ ጊዜ ኢንካም ታክሴሽን የሚባለውን ጽንሰ ሐሳብ ኢንትሮዲዩስ ያደረገችው በ1944 ነው during the reign of Imperior ኃይለ ሥላሴ again. This is when the emperor issued a decree requiring all the peasants to pay 1/10 of their agricultural products to tax officials. ይሄ ደግሞ የሆነው የተተገበረው መቼ ነው?
ኢምፔረሩ አንድ አዋጅ ያወጀበት ጊዜ ነው። ያ አዋጅ ደግሞ ምን የሚል ነው? ሁሉም አርሶ አደር ከሚያገኘው የግብርና ምርት ውስጥ 1/10ኛውን ለታክስ ኦፊሻልስ መስጠት አለበት የሚለውን አዋጅ ያወጀበት ጊዜ ነበረ ማለት ነው። ስለዚህ ይሄ ለኢትዮጵያ የዘመናዊ የታክስ ስርዓት መሰረት ጥለዋል። በዚህ ጊዜ ይደረጉ የነበሩ አዋጆች፣ ህጎችና ስርዓቶች ማለት ነው። ወይንም ደግሞ የተቋማት ምስረታም ጭምር በዚህ ሂደት ውስጥ አስተዋጽኦ አላቸው። ሲንስ ዜን ከዛ ጊዜ በኋላ ጀምሮ the tax regimes have changed with associated changes in government። ከዛ በኋላ እንግዲህ የታክስ ስርዓቱ ከመንግስታት ለውጥ ጋር ተያይዞ ለውጥ እያደረገ ዛሬ ላይ ደርሷል ማለት ነው። Currently the government agency which is responsible for the tax collection is the FEDRI Ministry of Revenue። አሁን ባለው ሁኔታ መንግስት የታክስ ስርዓቱን ለማከናወን ህግን ስርዓትን ብቻ አይደለም ያስቀመጠው፣ ይሄንን በበላይነት የሚመራ ደግሞ ታክሱን ወይንም ደግሞ ግብሩን የሚሰበስብ ተቋም መስርቷል። ያ ተቋም ደግሞ the Federal Ministry of Revenue ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የገቢ ሚኒስቴር ይሄንን ይሰበስባል ማለት ነው። ከዚህ ባሻገር the Ministry of Revenue prepares decrees አዋጆችን ያዘጋጃል፣ directives መመሪያዎችን and regulations ደንቦችን ያዘጋጃል። የታክስ ስርዓቱን ሊያሻሽሉ የሚችሉ ሊጠቅሙ የሚችሉ አፈጻጸሙን የበለጠ ውጤታማ ሊያደርጉ የሚችሉትን ያዘጋጃል። እንደዚሁም ደግሞ ለፓርላማ ያቀርብና በዛ መሰረት ይሄዳል ማለት ነው፣ ተግባራዊ ይደረጋል ማለት ነው። ስለዚህ በአጠቃላይ የኢትዮጵያ የታክስ ስርዓትን በተመለከተ ያሉ ሁኔታዎች እነዚህ ናቸው። ከዚህ በመቀጠል ኢትዮጵያ እንደ ፌደራል ካንትሪ as a federal country እንግዲህ በህገ መንግስታችን ኢትዮጵያ ፌደራላዊት ሀገር እንደሆነች ይደነግጋል። ኢትዮጵያ ፌደራላዊ ናት ማለት መንግስት በሁለት ደረጃ አለ ማለት ነው። በፌደራል እና በክልል ደረጃ መንግስታቶች አሉ። therefore the Ethiopian constitution allows for the revenue sharing principle of the federal and the regional governments። ስለዚህ የኢፌዴሪ ህገ መንግስት የምን መርህን ይፈቅዳል ማለት ነው? የፌደራል መንግስቱና ክልሎች የገቢ መጋራትን መርህ እንዲተገብሩ ይፈቅዳል ማለት ነው። በዚህ መሰረት የፌደራል መንግስቱ shall impose tax and collect duties on revenue resources which are reserved to the federal government። የፌደራል መንግስቱ ታክስን ይጥላል፣ ገቢን ይሰበስባል። ምን ላይ? ለፌደራል መንግስት በተተው የገቢ ምንጮች ላይ ወይንም ደግሞ የታክስ ምንጮች ላይ ታክስን ይጥላል፣ ይሰበስባልም። ከዚህ ባሻገር የፌደራል መንግስቱ የራሱን በጀት ያዘጋጃል፣ ያጸድቃል፣ ተግባራዊ ያደርጋል። በሕገ መንግስቱ አንቀጽ 51 ላይ እንደተገለጸው ክልሎችን በተመለከተ ወይንም ደግሞ የክልል መንግስታትን በተመለከተ ደግሞ የክልል መንግስታትም ደግሞ ታክስን ይጥላሉ፣ ይሰበስባሉ። በምን ላይ? ለክልል መንግስታት በተተው የገቢ አማራጮች ላይ ታክስን ይጥላሉ and at the same time ደግሞ ታክስን ይሰበስባሉ። ከዚህ ባሻገር ደግሞ የራሳቸውን በጀት ያዘጋጃሉ፣ ያጸድቃሉ፣ ያስተዳድራሉ። ይሄ ደግሞ በሕገ መንግስቱ አንቀጽ 52 ላይ ክሊርሊ ተገልጿል ማለት ነው። ከዛ ባሻገር የታክስ አስተዳደሩ ከአንቀጽ 96 እስከ 100 ድረስ ስለ ታክስ በክልል ደረጃ በፌዴራል ደረጃ በጋራ ስላሉት ምን መምሰል እንዳለበት ሕገ መንግስቱ ክሊርሊ ያስቀምጣል ማለት ነው። ስለዚህ በአጠቃላይ የኢትዮጵያን የታክስ ስትራክቸር እና ሲስተሙ ይሄንን የሚመስል ይሆናል። ከዚህ በመቀጠል ደግሞ ታይፕስ ኦፍ ታክስ ኤንድ ታክስ አካውንቲንግ ኢን ኢትዮጵያን እንመለከታለን። በኢትዮጵያ ውስጥ ያሉ የታክስ አይነቶች እነማን ናቸው? እንደዚሁም ደግሞ የታክስ ስሌቱ ደግሞ ምን ይመስላል፣ አመዘጋገቡ ምን ይመስላል የሚለውን ብሪፍሊ ለዚህ ሌሰን በሚመጥን አግባብ እናቀርባለን ማለት ነው። በነገራችን ላይ ታክሴሽን ትልቅ የሆነ ኮንሰፕት ነው። ትልቅ የሆነ ጽንሰ ሐሳብ ነው። አንድ ቻፕተር ሆኖ ይቅርና አንድ ትምህርት ነው። አንድ ራሱን የቻለ ስፔሻላይዝ የሚደረግበት ዲሲፕሊን ነው። ስለዚህ በዚህ ምዕራፍ ውስጥ ጥቂቱን ነገር ነው የምናነሳው። መሰረታዊ የሆነውን የታክሴሽን ፕሪንሲፕልስ፣ ዲፊኒሽንስ and also ታይፕስን እንመለከታለን። ያንን ታሳቢ እንድታደርጉ ነው። በዚህ መነሻ in Ethiopia the income tax system is structured in 4 schedules። በኢትዮጵያ ውስጥ
ኢንካም ታክስ ሲስተም የገቢ ታክስ ስርዓት በአራት ሼጁሎች ውስጥ የተከፋፈለ ነው። አምስተኛው አለ። አምስተኛው ኤግዛምፕሽን ነው። አራቶቹ ግን ታክሶች ናቸው። እስኪ አንድ ባንድ እንመልከት። ሼጁል 1 ኢንካም ፍሮም ኢምፕሎይመንት፣ ይሄ ኢንካምን ብቻ የተመለከተ ነው። ዳይሬክት ታክስ ነው። ሼጁል 1 ኢንካም ፍሮም ኢምፕሎይመንት ኢንካምን በአራት ከፍሎ ያስቀምጣል ብለናል። የታክስ ስትራክቸሩም የኢንካም ታክስ ስትራክቸሩም በአራት የተከፈለ ነው። አምስተኛው ደግሞ እንዳልኳችሁ ኤግዛምፕሽን ነው። አንደኛው ኢንካም ፍሮም ኢምፕሎይመንት ነው፣ ከስራ ቅጥር የሚገኝ ገቢ ሼጁል ኤ ነው። ሼጁል ቢ ኢንካም ፍሮም ሬንቲንግ ኦፍ ቢልዲንግስ፣ ህንፃዎችን ቤቶችን በማከራየት የሚገኝ ገቢ ነው። ይሄ በሼጁል ቢ ውስጥ ነው የሚታየው። ሼጁል ሲ ውስጥ ደግሞ ኢንካም ፍሮም ቢዝነስስ፣ በቢዝነስ ውስጥ በንግድ ውስጥ በመሰማራት የሚገኝ ገቢ ነው። አራተኛ ደግሞ አዘር ኢንከም፣ ሌሎች ገቢዎች ተብሎ የተገለጹ አሉ፣ በኋላ የምንመለከታቸው። እነዚህ አራቶቹ ታክስ የሚጣልባቸው የገቢ አይነቶች ናቸው። አምስተኛው ሼጁል ደግሞ ኤግዘምፕሽን ያሳየናል፣ ታክስ የማይጣልባቸው የገቢ አይነቶችን ያስቀምጥልናል ማለት ነው። ስለዚህ እነዚህን እስኪ አንድ በአንድ እንመልከት። የመጀመሪያው ሼጁል ኢንከም ፍሮም ኢምፕሎይመንት፣ ከቅጥር ወይንም ደግሞ ከስራ ቅጥር የሚገኝ ገቢ፣ ይሄ ታክስ ይጣልበታል። this schedule covers income derived from employment። ይሄ ሼጁል ከቨር የሚያደርገው ፎከስ የሚያደርገው ምን ላይ ነው ካላችሁ፣ በስራ ቅጥር የሚገኙ ገቢዎች ላይ ፎከስ ያደርጋል። እነዚህ ገቢዎች ምንድናቸው? ሳላሪስ ይሆናሉ፣ ዌጅስ ይሆናሉ፣ አላዋንስስ ጥቅማ ጥቅሞችና እንደዚሁም ደግሞ አበሎች ሊሆኑ ይችላሉ ማለት ነው። እነዚህ ከስራ ቅጥር ጋር ተያይዞ አንድ ሰው የሚያገኛቸው ጥቅሞች ወይንም ደግሞ ገቢዎች ናቸው። ዜርፎር በኢትዮጵያ የታክስ ስርዓት ውስጥ ስንመጣ ኢምፕሎይመንት ኢንካም ፍሮም ኢምፕሎይመንት ኢዝ ሳብጀክት ቱ ታክስ፣ ለታክስ ይከፍላል። ኢንካም ፍሮም ኢምፕሎይመንት በምን ያህል ሬት? ከ10 እስከ 35% መሃል ታክስ ይከፍላሉ ማለት ነው። ዜርፎር ኢምፕሎይመንት ታክስ ኢዝ ዊዝሄልድ ባይ ዘ ኢምፕሎየር። ኢምፕሎይመንት ታክስ በቀጣሪው ተሰብስቦ ለመንግስት የሚሰጥ ታክስ ነው። and it is a final tax፣ በነገራችን ላይ የመጨረሻው ታክስ ነው። ያ ማለት ምን ማለት ነው? ታክስ ከፋዩ ገቢዎች ቢሮ ወይንም ደግሞ ጉምሩክ ወይንም ደግሞ ሌላ የሚመለከተው አካል ጋር ሄዶ ገቢውን ማወጅ አይጠበቅበትም። ለሱ ክፍያውን የሚከፍለው አካል ገንዘቡን ታክሱን ቆርጦ የሱን የተጣራውን ክፍያ ስለሚሰጠው እሱ ጋር ተሰብስቦ ለመንግስት ስለሚገባ it is a final tax፣ እወጃ የሚባል ነገር አያስፈልገውም ማለት ነው። ታክስ ሰብሳቢው በዚህ ሂደት ውስጥ ማን ነው? ቀጣሪው ነው ወይንም ደግሞ ስራውን የሚያሰራው አካል ነው። ከሰውየው ገቢ ላይ ቆርጦ ታክሱን ለመንግስት የሚያስረክበው እና ፋይናል የምንለውም ለዛ ነው። ኢምፕሎይመንት ኢንከምን በሶስት መክፈል እንችላለን። ኢምፕሎይመንት ኢንከም ሲባልና ያ ለታክስ ሰብጀክት የሆነው ወይንም ደግሞ ለታክስ የተጋለጠው ታክስ መክፈል የሚገደድበት ኢምፕሎይመንት ኢንከም የትኞቹ ናቸው? አንደኛ ሰለሪስ፣ ዌጅስ ደሞዝ የሚባሉት፣ አሎዋንስስ አበሎች፣ ቦነስ፣ እንዲሁም ደግሞ ኮሚሽን፣ ግራቲቲቲ ድጎማዎች፣ እንዲሁም ሌሎች ለሰራተኞች የሚከፈሉ ክፍያዎች በአጠቃላይ ለታክስ ሰብጀክት ናቸው። እነዚህ ካታጎሪ ኤ ስር የሚታዩ ናቸው። በካታጎሪ ቢ ስር የምናስቀምጣቸው ደግሞ ዘ ቫልዩ ኦፍ ፍሪንጅ ቤኔፊትስ የምንላቸው ናቸው። ለሰራተኛ የሚሰጡ ነን ዌጅ የሆኑ ኮምፐንሴሽኖች አሉ። ለምሳሌ ሞባይል ካርድ ሊሆን ይችላል፣ የቤት አበል ሊሆን ይችላል እና የመሳሰሉት። እነዚህ ነን ዌጅ የሆኑ ጥቅማ ጥቅሞች ናቸው። ነን ዌጅ የሆኑ ክፍያዎች ናቸው። and again they are subject to tax፣ ለታክስ የተጋለጡ ናቸው ወይንም ደግሞ ከታክስ መክፈል የሚጠበቅባቸው ናቸው። ሶስተኛ ደግሞ በካታጎሪ ሲ ስር የምናስቀምጠው ኢንከም ፍሮም ኢምፕሎይመንት ምን አይነት ናቸው? the amount received by an employee on termination of employment፣ አንድ ሰራተኛ ስራን ሲያቋርጥ የሚያገኘው ክፍያም ለታክስ የተጋለጠ ነው። ሰራተኛ በሶስት አይነት አግባብ ታክስን ስራን ሊያቋርጥ ይችላል። በፍላጎቱ ሊያቋርጥ ይችላል፣ በስምምነት ሊያቋርጥ ይችላል፣ በህግ አግባብ ሊያቋርጥ ይችላል። በእነዚህ በሶስቱም ሁኔታ ውስጥ
የሚያገኘው ጥቅም ለታክስ የተጋለጠ ነው ወይንም ደግሞ ታክስ ሊከፈልበት ይገባል። ይሄ ብቻ አይደለም። ጎልደን ሃንድ ሼክ ፔመንት የሚባል አለ። ጎልደን ሃንድ ሼክ ፔመንት ማለት ፋይናንሻል ፓኬጅ ኦፈርድ ቱ ዲፖርቲንግ ኤግዚኪዩቲቭስ ስራ ላይ ያሉ ከጡረታቸው ቀደም ብለው የሚለቁ ሰዎች አሉ። ኢን ኦርደር ቱ ሃቭ ስሙዝ ትራንዚሽን ኢን ዘ ኢንስቲትዩሽን በተለይ አመራሩ አካባቢ የተለመደ ነው። በአመራርነት ላይ ያለ ሰው ስሙዝ የሆነ የፖዚሽን ትራንዚሽን እንዲኖር ከተፈለገ በስምምነት መሰረት እንዲለቅ ይደረጋል። ለዛ ደግሞ የሚከፈለው ፋይናንሻል ፓኬጅ አለ። ዛት ኢዝ ኮልድ ጎልደን ሼክ ፔመንት ይባላል። ይሄም ቢሆን ለታክስ የተጋለጠ ነው። ታክስ ሊከፈልበት ይገባል ማለት ነው። እነዚህ በአጠቃላይ ኢምፕሎይመንት ኢንካም ተብለው ይከፈላሉ። የመጀመሪያው ዲቪዥን ሳላሪስ፣ ዌጅስ፣ ቦነስስ አሎዋንስ ኤንድ ሶን የሚባሉ ናቸው። ከዌጅ ጋር የተያዙ ከሰለሪ ጋር የተያዙ ናቸው። ሁለተኛው ደግሞ ነን ዌጅ ቤዝድ ቤኔፊት ነው። ሶስተኛው ደግሞ ተርሚኔሽን ቤኔፊትስ ስራን በማቋረጥ ወይንም ደግሞ በመተው የሚገኙ ቤኔፊቶች። እነዚህ ሶስቱ ኢምፕሎይመንት ኢንካም ናቸው። ቀጣሪው አካል ነው ከሰራተኛ ሰብስቦ ለመንግስት የሚያስረክበው ማለት ነው። እወጃ የሚባል ነገር ገቢን ማወጅ የሚባል ነገር ከታክስ ከፋዩ አይጠበቅም ማለት ነው። ኢምፕሎይመንት ኢንካም ታክስ ሬትን በኢትዮጵያ ውስጥ ስትመለከቱ አሁን በስራ ላይ ያለው እንግዲህ ወደ ስንት ደረጃዎች አሉት? ወደ 7 ደረጃዎች አሉት። ከ0 እስከ 600 ምንም አይነት ክፍያ አይከፈልበትም። ከ600 እስከ 1650 በ10% ክፍያ አለው። ቴክስ ሬቱ 10% ነው። ከ1651 እስከ 3200 15% ክፍያ አለበት። ከ3201 እስከ 5250 20% ክፍያ አለው። 5% እየጨመረ ነው የሚሄደው። አክቹአሊ ከ5251 እስከ 7800 በ25% የታክስ ሬት ክፍያ ይጠበቅበታል። ከ7801 እስከ 10900 ድረስ ደግሞ በ30% ታክስ ክፍያ ይከፍላል። እንደዚሁም ደግሞ ከ10900 በላይ ደሞዝ የሚያገኝ ሰው ክፍያ የሚያገኝ ሰው ደግሞ 35% ታክስ ይከፍላል ማለት ነው። እዚህ ጋር እንደምትመለከቱት የኢትዮጵያ ኢንካም ታክስ ኢምፕሎይመንት ኢንካም ታክስ ፕሮግሬሲቭ የሆነውን የታክስ ስርዓት ይከተላል። ኢት ኢዝ ፕሮግሬሲቭ። ገቢ እየጨመረ ሲሄድ ታክስ ፐርሰንቴጁ አቨሬጅ ታክስ ሬቱ ምን እየሆነ ነው የሚሄደው? እየጨመረ ይሄዳል ማለት ነው። ስለዚህ እንዴት ነው ይሄን ነገር ማስላት የሚቻለው? ለምሳሌ አንድ 15000 ብር ደሞዝ የሚከፈለው ሰው ምን ያህል ነው ኢንካም ታክሱ ከሱ የሚጠበቀው? 1000 የሚከፈለው ሰው ምን ያህል ነው የሚጠበቅበት የሚለውን በዚህ ስሌት ማስላት እንችላለን። ከዚህኛው ግን እቺኛዋ ቴብል በጣም ወንደርፉል ናት። ቬሪ ሲምፕል ናት። የምታደርጉት ምንድነው? ሰውየው የሚያገኘውን ደሞዝ እዚህ ጋር በተቀመጠው ሬት ታክስ ሬት መሰረት ታባዛላችሁ። እዚህ ጋር በተቀመጠው ዲዳክሽንስ መሰረት ትሄዱበታላችሁ ማለት ነው። a very simple example ለምሳሌ 1000 ብር ደሞዝ የሚያገኝ ሰው ታክሱ ምን ያህል ነው? ደሞዝ ሳላሪ is 1000። በሁለቱ ዘዴ እንሂድ። በመጀመሪያው ዘዴ በዚህኛው ዘዴ ስንሄድ ከ1000 ውስጥ 600 ታክስ አይከፈልበትም ብለናል። 600 ተቀናሽ ነው። የሚቀረው ስንት ነው? 400 ነው። 400 ደግሞ ለስንት የተጋለጠ ነው? ሳብጀክት ቱ 10%፣ ለ10% የተጋለጠ ነው። ስለዚህ 400 ሲባዛ 0.1 እንላለን 10% ማለት። ስለዚህ ይሄ ስንት ነው? 40። ቬሪ ሲምፕል። ታክሱ 1000 ብር ደሞዝ የሚያገኝ ሰው 40 ብር ታክስ ይከፍላል እንላለን። በሁለተኛው ዘዴ እዚህ ጋር በዲዳክሽን አፕሮች እንዲሄድ ደግሞ ምንድነው የምታደርጉት? 1000 ደሞዝ የሚያገኝ ሰው ሬቱ ስንት መሃል ነው የሚሆነው? ከ601 እስከ 1650 መሃል ነው የሚሆነው። ስለዚህ በ10% እናባዛለን። ከዚህ ላይ ደግሞ ስንት እንቀንሳለን? 60 እንቀንሳለን። ምክንያቱም ዲዳክሽን እዚህ ጋር 60 ስለሆነ 1000 ሲባዛ 0.1 ማለት ስንት ማለት ነው? 100 ማለት ነው። ከ160 ስትቀንሱ ደግሞ ስንት ነው የሚሆነው? 40 ማለት ነው። ስለዚህ በሁለቱም መንገድ የምታገኙት መልስ ተመሳሳይ ነው። በት ዘ ሲምፕለስት ዋን ኢዝ ይሄን ዲዳክሽን በመጠቀም ማስላቱ በጣም ይቀላል። ምክንያቱም የሚሰጣችሁ ቁጥር ኤግዛምፕሉ እንዳሁኑ ቀለል ያለ ላይሆን ይችላል። ለምሳሌ 30000 የሚያገኝ ሰው 23000 ብር የሚያገኝ ሰው እንዴት ነው የሚከፍለው ከተባለ እዚህ ጋር እንመጣና ከ10000 ብር ከ10900 ብር በላይ ስለሆነ በ35% እናባዛለን። እንደዚህን ደግሞ 1500 ከላዩ ላይ እንቀንሳለን። ያ የሚከፍለው የግብር ወይንም ደግሞ የታክስ መጠን ነው ብለን እናስቀምጣለን ማለት ነው። ይሄ ስሌቱን በተመለከተ ነው። ሁለተኛው ሼጁል ደግሞ
ኢንካም ፍሮም ሬንታል ቢልዲንግስ ሬንታል ኢንካም ታክስ ማለት ነው። ሬንታል ኢንካም ታክስ ኢዝ ኢምፖዝድ ኦን ኤ ፐርሰን ሬንቲንግ አውት ቢልዲንግ ኦር ቢልዲንግስ። ሬንታል ኢንካም ታክስ የሚባል አለ የሚጣል። በማ ላይ ነው የሚጣለው? በሬንታል ኢንካም ላይ ነው የሚጣለው። በምን አይነት ሰዎች ላይ ነው የሚጣለው? ቤት በማከራየት ህንፃን በማከራየት ገቢ በሚያገኙ ሰዎች ላይ የሚጣል የታክስ አይነት ነው ማለት ነው። ሲጣል ግን መጀመሪያ መደረግ ያለበት ምንድነው? ታክሰብል ሬንታል ኢንከምን መለየት ያስፈልጋል። ዝም ብሎ የሚጣል አይደለም። ሰውየው ገቢ ስለሰበሰበ ወይንም ደግሞ ቤት ስራ ከላየ ብቻ የሚጣልበት አይደለም። ታክሰብል አማውንቱን ሬንታል ታክሰብል ኢንከምን መለየት ያስፈልጋል። ሬንታል ታክሰብል ኢንከምን ወይንም ደግሞ ታክሰብል ሬንታል ኢንከምን እንዴት ነው የምንለየው ካልን ግሮስ ሬንታል ኢንከም ማይነስ ቶታል አለዋብል ዲዳክሽንስ። ሰውየው በተሰጠው ጊዜ ውስጥ ዩዥዋሊ ኤይር በአመት ውስጥ የሚከፈል ታክስ ነው። ይሄ በአንድ አመት ውስጥ አንድ ሰው ከቤት ኪራይ ወይንም ደግሞ ከህንፃ ኪራይ ያገኘው ገንዘብ ወይንም ደግሞ ገቢ ሲቀነስ ቶታል አለዋብል ዲዳክሽንስ አጠቃላይ የሚፈቀዱ ቅናሾች አሉ። እነሱን ቀንሰን ነው ታክሰብል ሬንታል ኢንከምን የምናወጣው። ተቀናሾች እነማን ናቸው? ሰውየው ህንፃውን ሪፔር ለማድረግ ወጪ አውጥቶ እንደሆነ፣ ኢንሹራንስ ካለበት፣ ፕሮፐርቲ ታክስ የሚከፍል ከሆነ፣ ዲፕሪሺየሽን ኦፍ ቢልዲንግ የታክስ ህጉ በሚያስቀምጠው መሰረት ዕዳ የሚከፍል ከሆነ እና የዛ ዕዳ ኢንተረስት ሬት ካለበት እነዚህ ሁሉ ተቀንሰው ካገኘው ገቢ ላይ ተቀንሰው የቀረው ገንዘብ ታክሰብል ሬንታል ኢንከም ይባላል። በዚህ ላይ ነው ታክስ የሚጣለው እንጂ ሰውየው በአጠቃላይ ከቤት ኪራይ የሰበሰበውን ገንዘብ ተመልክተን በሱ ላይ አንጠልም። ስህተት ነው የሚሆነው። የሚፈቀዱ ተቀናሾች አሉ። እነሱን ቀንሰን በሰውየው እጅ ላይ የሚቀረውን ገንዘብ ላይ በሱ ላይ ነው ታክስ የምንጠለው። ያ ደግሞ ታክሰብል ሬንታል ኢንከም ይባላል። በተመሳሳይ ሼጁል ላይ ስትሄዱ ኢንከም ፍሮም ቢዝነስ አለ። በቢዝነስ ላይ የተሰማራ ሰው፣ በንግድ ላይ የተሰማራ ሰው የሚከፍለው ግብር አለ። ዛት ኢዝ ኮልድ ቢዝነስ ኢንከም ይባላል። ቢዝነስ ኢንከም ታክስ። ቢዝነስ ኢንከም ታክስ ኢዝ ኢምፖዝድ ኦን ኔት ፕሮፊት ፍሮም ዘ ቢዝነስ። አንድ ሰው ከቢዝነስ በሚያገኘው የተጣራ ትርፍ ላይ የሚጣል ታክስ ነው። ይሄ ኢምፖዝድ ፎር ኢች ታክስ ፔየር ኢን ኤ ይር በአመት የሚከፈል ነው አክቹዋሊ። ይሄንንም ለመለየት ምንድነው የምናደርገው? አንድ ቢዝነስ በአመት ውስጥ ያገኘውን ገቢ ወይንም ደግሞ ቶታል ረቨኑን እንወስዳለን። ይሄ ቶታል ተርኖቨሩን ቶታል ረቨኑን እንወስዳለን። ከሱ ላይ ደግሞ ምንድነው የምንቀንሰው? ቶታል አለዋብል ዲዳክሽንስ የሚፈቀዱ ቅናሾች አሉ። እነሱን እንቀንስና ታክሰብል ቢዝነስ ኢንከምን እናወጣለን ማለት ነው። ተቀናሾቹ እነማን ናቸው? ዌጅ፣ ሳላሪስ፣ ሬንት ኤንድ ዩቲሊቲስ፣ ዲፕሪሺየሽን ኦፍ አሴትስ፣ ኢንተረስት ሬትስ የመሳሰሉትን ወጪ የሚባሉትን ነገሮች እንቀንስና የምትቀረዋለች እሷ ታክሰብል ቢዝነስ ኢንከም ትባላለች። በእሷ ላይ ነው እንግዲህ ታክስ የሚጣለው እንጂ የሰውየውን ገቢ ብቻ በመመልከት ታክስ አንጥል። ከገቢው ላይ ምን መቀነስ ይኖርበታል? አለዋብል ዲዳክሽንስ አሉ። በህግ የሚፈቀዱ ቅናሾች አሉ። እነሱን ቀንሰን ነው ታክሰብል ቢዝነስ ኢንከምን አይደንቲፋይ የምናደርገው። በዛ መሰረት ታክስ ይጣላል ማለት ነው። ሼጁል ዲ ላይ ስትሄዱ አዘር ኢንከምስ አሉ። የተለያዩ ሌሎች ታክስ የሚጣልባቸው ኢንከምስ አሉ። ለምሳሌ ኢንከም ፍሮም ሮያሊቲስ ዚስ ኢዝ አክቹዋሊ ፔመንትስ ሪሲቭድ ፍሮም ዘ ዩዝ ኦፍ ኢንተሌክቹዋል ፕሮፐርቲ። አንድ ሰው የአእምሮ ሀብቱን የአእምሮውን በመጠቀም የሚያገኛቸው ገቢዎች አሉ፣ ከኮፒራይት ጋር ከፓተንት ጋር ተያይዞ። ይሄ ሰው ደግሞ የሚከፍለው ታክስ አለ። ዛት ኢዝ ኮልድ ኢንከም ፍሮም ሮያሊቲ ይባላል። ያ ደግሞ ለታክስ የተጋለጠ ነው፣ ታክስ ይከፈልበታል። ኤንድ አጌን ኢንከም ፔይድ ፎር ሰርቪስስ ሬንደርድ አውትሳይድ ኢትዮጵያ። አንድ የኢትዮጵያ ዜጋ ውጭ ሀገር ለሰጠው አገልግሎት የሚከፈለው ክፍያ ለኢትዮጵያ በኢትዮጵያ የታክስ ስርዓት ውስጥ ታክስ መክፈል ይኖርበታል ማለት ነው። ኢንከም ፍሮም ጌምስ ከጨዋታዎች የሚገኙ ገቢዎች ታክስ ይጣልባቸዋል። ለምሳሌ ሎተሪ ማሸነፍ ሊሆን ይችላል፣ ቁማር መጫወት ሊሆን ይችላል። ሌሎች የእድል ጨዋታዎች አሉ። የእድል ጨዋታዎች ታክስ ይጣልባቸዋል። እነሱ ኢንከም ፍሮም ጌምስ ይባላሉ። ሌሎቹ ታክስ የሚጣልባቸው ኢንከሞች ደግሞ ዲቪደንድስ፣ ዲስትሪቢዩሽን ኦፍ ፕሮፊት ፍሮም ኮርፖሬሽንስ ቱ ሼር ሆልደርስ። እንግዲህ ትላልቅ የሚባሉ ካምፓኒዎች ትርፍ ሲያገኙ ለባለ አክሲዮኖች ለሼር ሆልደርስ
ዲቪደንድስ ያከፋፍላሉ። ያ ዲቪደንድስ ለታክስ የተጋለጠ ነው። ኢንካም ፍሮም ካዡዋል ረንታል ኦፍ ፕሮፐርቲ እንግዲህ ፕሮፐርቲ ረንታል ፕሮፐርቲ ቋሚ ከሆነ the income from renting ፕሮፐርቲን በማከራየት የሚገኘው ገቢ ቋሚ ከሆነ በሼጁል ቢ ውስጥ እንመለከታለን። ኢንካም ፍሮም ሬንቲንግ ቢልዲንግስ ኦር አዘርስ ብለን እንመለከታለን። ይሄ ግን ኮዥዋል የሆነ ድንገተኛ የሆነ ኪራይ ከድንገተኛ ኪራይ የአንድ ጊዜ ኪራይ የሚገኝ ከሆነ እሱም ለታክስ የተጋለጠ ነው ማለት ነው። ኢንተረስት ኢንካም አንድ ሰው ለምሳሌ ገንዘቡን ባንክ ቤት ያስቀምጣል፣ ሴቭ ያደርጋል። ሴቭ በማድረጉ ደግሞ የሚያገኘው ጥቅም አለ፣ ኢንተረስት አለ፣ ወለድ አለ። እዛ ላይ ደግሞ ታክስ ይጣላል። ዛት ኢዝ ኮልድ ኢንተረስት ኢንካም ይባላል። በመጨረሻ ደረጃ ስፔሲፋይድ ነን ቢዝነስ ካፒታል ጌንስ የምንላቸው አሉ። ከተለያዩ ሽያጮች እንግዲህ ለሰውየው መደበኛ ስራ ላይሆን ይችላል ይሄ ሽያጩ፣ ከሱ የሚያገኘው ጥቅም ግን እሱም ለታክስ የተጋለጠ ነው። መደበኛ ሽያጭ መደበኛው ስራ ከሆነ ግን በቢዝነስ ውስጥ ይወሰዳል፣ ሼጁል ሲ ውስጥ ይሄዳል ማለት ነው። እነዚህ አዘር ኢንካም እና ለታክስ የተጋለጡ ናቸው ወይንም ደግሞ ታክስ የሚከፈልባቸው ናቸው በኢትዮጵያ ሕግ። ሼጁል ኢ ላይ ስትሄዱ ዜር አር ኤግዘምፕሽንስ ታክስ የማይጣልባቸው ገቢዎች አሉ። ሁሉ ነገር ላይ ታክስ አይጣልም። ዜር አር ኤክሰፕሽንስ። ዋት አር ዘ ኤክሰፕሽንስ? ዘ ኮስት ኦፍ ሜዲካል ትሪትመንት ኦፍ ኢምፕሎይስ ለሰራተኞች የሚከፈል የህክምና ወጪ አለ፣ ታክስ አይጣልበትም። ሃርድሺፕ አለዋንስስ ሃርድሺፕ ማለት አስቸጋሪ ሁኔታ ውስጥ ለሚሰሩ ሰዎች የሚከፈል አበል አለ። ለምሳሌ የበረሃ አበል መውሰድ እንችላለን። በሱ ላይ ታክስ አይጣልም። ሳላሪ ፔድ ቱ ዶሜስቲክ ሰርቫንትስ የሀገር ውስጥ ወይንም ደግሞ ዶሜስቲክ ሰራተኞች ላይ የቤት ሰራተኞች ላይ ለነሱ በሚከፈለው ክፍያ ላይ ታክስ አይጣልም። ቻይልድ ሰፖርት ፔመንትስ፣ ትራቨሊንግ ኤክስፔንስስ በትራንስፖርት ኤክስፔንስ እና ያ ትራንስፖርት ኤክስፔንስ በመስሪያ ቤት የሚከቨር የሚደረግ ከሆነ ታክስ አይጣልበትም። ፔንሽን ኮንትሪቢዩሽን ላይ ታክስ አይጣልም፣ ኦልሬዲ ታክስ ተከፍሎበታልና። ፔመንትስ ሜድ ቱ ኤ ፐርሰን አስ ኤ ኮምፐንሴሽን እንደ ካሳ ለሚከፈል ክፍያ ለአንድ ሰው እንደ ካሳ እንደ ፎርም ኦፍ ካሳ እንደ ፎርም ኦፍ ኮምፐንሴሽን የሚከፈል ክፍያ ከሆነ እሱም ታክስ አይጣልበትም። እነዚህ ጥቂቶቹ ታክስ የማይጣልባቸው ክፍያዎች ወይንም ደግሞ ገቢዎች ናቸው ማለት ነው። እነዚህ ዳይሬክት ታክስስ ናቸው። ዜር አር ኦልሶ ኢንዳይሬክት ታክስስ የኢትዮጵያ መንግስት የሚጥላቸው ኢንዳይሬክት የሆኑ ታክሶች ደግሞ አሉ። እነሱን ደግሞ የተወሰኑትን በዚህ ክፍል እንመለከታለን። እነማንን? እነ ቫትን፣ እነ ቲኦቲን፣ እነ ኤክሳይዝ ታክስን፣ ሰር ታክስ፣ ካስተም ዲዩቲ፣ ስታምፕ ዲዩቲ፣ ዊዝሄልድ ታክስ የመሳሰሉትን ብሪፍሊ እንመለከታለን ማለት ነው አንድ ባንድ። የመጀመሪያውና በጣም ፖፑላር የሆነው ኢን አወር ዴይ ቱ ዴይ ፋንክሽን ኢን አወር ዴይ ቱ ዴይ ትራንዛክሽን በዕለት ተዕለት ኑሯችን ውስጥ ልውውጥ ውስጥ የምናገኘው ታክስ ቫሊዩ አድድ ታክስ ይባላል። ይሄ ተጨማሪ እሴት ታክስ የሚባል ነው። ቫሊዩ አድድ ታክስ ኢዝ አን ኢንዳይሬክት ታክስ አክቹዋሊ ኢት ኢዝ አን ኢንዳይሬክት ታክስ በቀጥታ በሰዎች ገቢ ወይንም ደግሞ በሰዎች ሀብት ላይ የሚጣል ታክስ አይደለም። ዳይሬክት አይደለም የምንለው ለዛ ነው። በዚህ የታክስ ስርዓት ውስጥ ሁለት አይነት በርደኖች አሉ። አልቲሜት በርደን ኤንድ ኢሚዲየት በርደን የምንለው አለ። ዋናው የዚህ ታክስ ከፋዮች አሉ they are consumers። ይሄ ታክስ ደግሞ ይሄንን ታክስ ሰብስቦ የማስረከብ ደግሞ ጫና የሚጥልባቸው አካላቶች አሉ። ሻጮች ወይንም ደግሞ ቨንደርስ ሊሆኑ ይችላሉ። እነሱ ደግሞ ኢሚዲየት የሆነ በርደን አለባቸው። ስለዚህ ኢንዳይሬክት ታክስ ነው። it is imposed on the value added at different stage በተለያዩ የልውውጥ ደረጃዎች በሚፈጠሩ እሴቶች ላይ የሚጣል ታክስ ነው። ስሙ ራሱ ይናገራል። it is value added tax በእያንዳንዱ ደረጃ ላይ በሚጨመሩ እሴቶች ላይ የተጣለ ታክስ ማለት ነው። therefore it is a sale tax የሽያጭ ታክስ ነው actually it is a sale tax but it is administrated in a different form ሴል ታክስ ሆኖ በተለየ ሁኔታ የሚተዳደር የታክስ አይነት ነው። ወደ ኢትዮጵያ ስንመጣ ኢትዮጵያ ይሄንን ታክስ ኢንትሮዲዩስ ያደረገችው በ2003 ዓመተ ምህረት ነው። አምና ደግሞ መልሳ ከልሰዋለች። ይሄ ቫት አክት ከእንደገና ተሻሽሏል። አክቹዋሊ ስታንዳርድ ፐርሰንቱ 15% ነው ቫት የሚጣለው በኢትዮጵያ ውስጥ በ15% ነው ቫት የሚጣለው። ይሄ ደግሞ ምን ማለት ነው? ቫት በሽያጭ ዋጋ ውስጥ ተካቶ እቃው ለሸማቹ ይሸጣል ማለት ነው። ለምሳሌ የአንድ እቃ ዋጋ 10 ብር ከሆነ ቫት ሲጨመርበት ስንት ነው የሚሆነው? 10 ሲባዛ 1.15 ስለዚህ ስንት ነው የሚሆነው? ይሄ
ይሄ 11 ብር እንደዚህ አድርገን እናባዛ 10 ሲደመር 10 ሲባዛ 0.15 therefore this is equal to 10 ሲደመር 10 ሲባዛ 0.15 ማለት ምን ማለት ነው 1.5 በአጠቃላይ ዋጋው ስንት ነው የሚሆነው 11 ብር ከ50 ይሆናል ማለት ነው ከዚህ 11 ብር ከ50 ውስጥ 1 ብር ከ50 ምንድነው ቫት ነው 10 ብሩ ደግሞ የዕቃ ዋጋ ነው ማለት ነው ቫት እንደዚህ ነው የሚጣለው ስለዚህ እቺን 1.5 ብሯን ወይንም ደግሞ 1 ብር ከ50ዋን ሰብስቦ ለመንግስት የሚያስገባው ማን ነው የቫት ተመዝጋቢ የሆነ ሻጭ ነው ያንን ደግሞ ማን ብለን እንጠራለን ቬንደር ብለን እንጠራለን ማለት ነው የቫት ተመዝጋቢ ወይንም ደግሞ ቫትን ለመመዝገብ ብቁ የሆነ አካል ለሱ የሚሰጥ ስም ነው ማለት ነው ስለዚህ 1.5ቷን ሰብስቦ ለማን ነው የሚሰጠው ለመንግስት ያስረክባል ኢሚዲየት የሆነ በርደን አለበት ታክስ ኢምፓክት የምንለው ይሄ ነው ኮንሱመሩ ግን ኡነተኛ የዚህ የቫት ከፋዩ ማን ነው ኮንሱመሩ ነው ምክንያቱም በዕቃ ዋጋው ላይ ተጨምሮበት 10 ብር የነበረው ዕቃ 11.5 ሆኖ እየተሸጠለት ስለሆነ ኡነተኛ የዚህ ታክስ ተሸካሚ የዚህ የታክስ ጫና ተሸካሚ አልቲሜት በርደኑ በማጅ ነው ያለው ኢንሲደንሱ ማለት ነው ታክስ ኢንሲደንሱ በኮንሱመር ላይ የተጣለ ነው ማለት ነው ሶ ኮንሱመሩ ከፋይ ነው የሚሆነው so VAT is a destination based or consumption tax consumptionን መሰረት ያደረገ ታክስ ነው በኮንሱመር ላይ የሚጣል ታክስ ነው በፕሮዲዩሰር ላይ የሚጣል ታክስ አይደለም ፕሊዝ እዚህ ጋር እንድትረዱልኝ የምፈልገው ዴስቲኔሽን ቤዝድ ነው ኮንሰምፕሽን ቤዝድ ነው ማለት ፕሮዳክሽን ሰውየው ስላመረተ አይደለም የሚጣልበት ሰውየው ለጨመረው እሴት በኮንሱመር ላይ የሚጣል ነው አልቲሜት በርደኑ ሄዶ ኮንሱመር ላይ የሚያርፈውም ለዛ ነው which means that only the consumption of goods and services is taxed ስለተመረተ አይደለም ኮንሱም ስለተደረገ ነው ታክስ የሚደረገው so that it is a consumption tax እዚህ ጋር ሁለት ሪማርኮችን አስቀምጥላችኋለሁ በደንብ ሐሳቡን እንድትይዙት number 1 no output tax ይሄ ማለት ምን ማለት ነው when a supplier provides goods or services that are VAT exempt they are not allowed to charge VAT ለምሳሌ አንድ ተቋም የሚሰጠው አገልግሎት VAT exempt ከሆነ VAT የማይጣልበት ከሆነ እሱም በሚሸጠው ምርትና አገልግሎት ላይ VAT መጣል አይችልም ማለት ነው no output tax ማለት ነው ለምሳሌ በኢትዮጵያ ውስጥ በትምህርት ላይ ታክስ አይጣልም ይሄ ደግሞ ምን ማለት ነው ትምህርት ቤቶች በትምህርት ቤት ክፍያ ላይ ቫትን መጨመር አይችሉም ማለት ነው that's very easy ትምህርት ላይ ቫት አይጣልም ከተባለ ትምህርት ቤቶች በትምህርት ክፍያ ላይ ቫትን ጨምረው አያስከፍሉም ማለት ነው ይሄ አንደኛው ፕሪንሲፕል ነው ሁለተኛው input tax burden the supplier still incurs VAT or input tax on the purchases they make to produce or provide those exempt goods and services ለምሳሌ አንድ VAT exempt የሆነ ዘርፍ ላይ የሚሳተፍ ተቋም እንዳልኳችሁ ቫትን ጨምሮ መሸጥም አይችልም ብያችኋለሁ ነገር ግን እሱ የሚገዛው ኢንፑት ቫት ሊያጋጥመው ይችላል ወይንም ደግሞ ቫት መክፈል ሊጠበቅበት ይችላል ለዚህ ጥሩ ማሳያ የሚሆነው ለስታችሁ እንዳልኳችሁ በትምህርት ላይ ቫት አይጣልም ብያችኋለሁ ስለዚህ ትምህርት ቤቶች በትምህርት ቤት ክፍያ ላይ ቫትን አይጨምሩም ብያችኋለሁ ነገር ግን የትምህርት ግብአትን ሲገዙ ቫት ያወጣሉ ወይንም ደግሞ ቫት ይከፍላሉ ለምሳሌ ስቴሽነሪ ሄደው የትምህርት መሳሪያዎችን ሲገዙ ኮምፒውተሮችን የተለያዩ ኢኩዊፕመንቶችን ሲገዙ ምን ያደርጋሉ ቫትን መክፈል ሊገደዱ ይችላሉ በኢንፑት ላይ ቫትን ስለከፈሉ በአውትፑት ላይ ግን ቫትን መጨመር አይችሉም ኢንፑትን ግብአትን ስንገዛ ቫትን ከፍለናል እና በመንሰጠው አገልግሎት ላይ ቫት እንጨምራለን ማለት አይቻልም እዚህ ጋር ግን እንድትረዱ የምፈልገው ነገር ምንድነው ኢንፑትን ሲገዙ ቫትን ከከፈሉ ኢንዳይሬክትሊ ኮስት ኦፍ ቲዩሽን የትምህርት ቤት ክፍያ ምን ያደርገዋል ከፍ ያደርገዋል ስለዚህ ተቋማት በኢንፑት ግዢ ውስጥ የከፈሉትን ወጪ ኢንዳይሬክትሊ ቤተሰቦች በልጆች ትምህርት ክፍያ ወቅት ይከፍሉታል ኢንዳይሬክትሊ ሳይታወቅ ማለት ነው ምክንያቱም በትምህርት ቤት ክፍያ ውስጥ ያንን አካተው ነው የትምህርት ቤት ክፍያን የሚወስኑት therefore parents do not pay VAT directly on the tuition but the school costs are higher which could indirectly lead to a higher tuition fees በዚህ አግባብ እንይዘዋለን ማለት ነው this is regarding VAT ሌላው ደግሞ ተርኖቨር ታክስ የሚባል አለ በነገራችን ላይ VAT በሁሉም የቢዝነስ ተቋማት ላይ የሚጣል አይደለም
ቫት በግዴታ ወይንም ደግሞ በቮለንተሪ የሚጣለው የተወሰነ ትሬሽሆልድን ሲያሟሉ ነው። ወይንም ደግሞ ተርኖቨራቸው ገቢያቸው ከተወሰነ በላይ ሲሆን ከተወሰነ መጠን በላይ ሲሆን ብቻ ነው የቫት ተመዝጋቢ በፍቃድ ወይንም ደግሞ በግዴታ መሆን የሚችሉት። እዛ ውስጥ መግባት ካልቻሉ ግን የታክስ ፍትሃዊነትን ለማረጋገጥ in order to ensure that even small businesses contribute to the tax system turnover tax የሚባል ደግሞ አለ። it is an equalization tax ቫት የማይከፍሉ ሰዎች ሰብስበው የሚከፍሉት ታክስ ነው ይሄ turnover tax የሚባለው። so that turnover tax ቫት ሬጂስተርድ ያልሆኑ ቢዝነሶች ሰብስበው ለመንግስት የሚያስገቡት ታክስ ነው ማለት ነው። ይሄ የቫት ኢኩዊቫለንት ነው for small businesses. It is actually to maintain that the tax system is fair. ታክስን የመክፈል የትላልቅ ተቋማት ግዴታ ብቻ አይደለም። ትናንሾቹም ቢሆኑ እንደ አቅማቸው መክፈል ስለሚኖርባቸው ቫት ላይ አልተመዘገቡም ማለት ታክስን አይሰበስቡምና አይከፍሉም ማለት አይደለም። ተርኖቨር ታክስን ሰብስበው ይከፍላሉ ማለት ነው። ስለዚህ መንግስት የተሻለውን ገቢ ለማግኘትም የታክስ ፍትሃዊነትን ለማረጋገጥም ተርኖቨር ታክስን አፕላይ ያደርጋል ማለት ነው። in Ethiopia businesses with annual turnover exceeding 500,000 ብር are required to register for VAT. እንግዲህ ከ500,000 ብር በላይ ይሄ ቴክስት ሲዘጋጅ ከ500,000 ብር በላይ አመታዊ ገቢ የሚያገኙ ቢዝነሶች ቫትን መመዝገብ ይጠበቅባቸዋል። ከ2 ሚሊዮን በላይ የሚያገኙ ከሆነ ደግሞ ግዴታቸው ሊሆን ይችላል። there are actually threshold ከዚህ ትሬሽሆልድ በላይ የሆኑ ደግሞ ለምሳሌ ገቢያቸው 100,000 200,000 ብር ብቻ ከሆነ አመታዊ ገቢያቸው ቫትን ለመመዝገብ አይገደዱም። ስለዚህ የቫት ኤግዘምፕሽን ይኖርባቸዋል። ነገር ግን they are subject to TOT turnover taxን ሰብስቦ የማስገባት ግዴታ ይኖርባቸዋል። therefore this turnover tax rates depends on the type of business activity. ለምሳሌ በጉድስ ላይ የተሰማሩ ከሆነ በ2% for contractors, grain mills, tractors, combine harvests and so on በ2% ታክስ ይከፈላሉ። for other services ለሌሎች ሰርቪሶች ደግሞ በ10% turnover tax ተሰብስቦ ለመንግስት ይሰጣል ማለት ነው። ሌላው ደግሞ ኤክሳይዝ ታክስ የምንለው አለ። ኤክሳይዝ ታክስ is imposed on selected goods or maybe services በተመረጡ ጉድስ ላይ የሚጣል የታክስ አይነት ነው። እነዚህ ጉድስ 3 አይነት ሊሆኑ ይችላሉ። ሌክዠሪ አይተምስ ሊሆኑ ይችላሉ። አንድ ሁለተኛ ቤዚክ ጉድስ ሊሆኑ ይችላሉ። ዴማንዱ ኢንኤላስቲክ የሆነ ሶስተኛ በማህበረሰብ ላይ ጉዳት የሚያደርሱ ኮሞዲቲዎች ላይ ሊሆን ይችላል ይሄ ታክስ የሚጣለው። ይሄ ታክስ በሁለት ዓላማ ይጣላል። አንደኛ መንግስት የተሻለውን ገንዘብ እንዲያገኝ ገቢ እንዲያገኝ ይረዳዋል። ሁለተኛ ደግሞ ማህበረሰብን ሊጎዱ የሚችሉ ኮንሰፕሽኖችን ፕሮዳክሽኖችን ዲስካሬጅ ለማድረግም ሊጣል ይችላል። እንደዚሁም ደግሞ ኢምፖርትንም ዲስካሬጅ ለማድረግ ሊጣል ይችላል ማለት ነው። ኢምፖርትን ዲስካሬጅ አድርጓል ማለት ኮንሰፕሽንን ዲስካሬጅ እያደረገ ነው በሌላ አነጋገር ማለት ነው። therefore the tax rate ranges from 5 to 500%. ይሄ በ5 እና በ500% መሃል የሚጣል የታክስ አይነት ነው ማለት ነው። በሁለት አይነት አግባብ ይጣላል ይሄ ታክስ። ኢምፖርትድ በሆኑ ኮሞዲቲዎች ላይ ያ ኮሞዲቲ መጥቶ ከጉምሩክ ክሊር ሲያደርግ ታክስ ይጣልበታል። ከጉምሩክ ሲያወጣ ታክሱ በዛ ጊዜ ይጣልበታል። በዛ አግባብ ይከፍላል። ሀገር ውስጥ የተመረተ ምርት ከሆነ ደግሞ ምርቱ ተመርቶ በ30 ቀናት ውስጥ ታክሱ መከፈል ይኖርበታል ማለት ነው። therefore this system requires producers to maintain accurate production records. በተለይ ሀገር ውስጥ ያሉት የውጭ ሀገሮቹ እንኳን ይታወቃል ምን ያህል ምርት በምን ያህል መጠን ይዘው እንደመጡ። የሀገር ውስጦቹም ቢሆኑ በ30 ቀን ውስጥ መክፈል ግዴታቸው ስለሆነ ምን ያህል ምርት እንዳመረቱ ፕሮፐርሊ ሪከርድ ማድረግ ይኖርባቸዋል ማለት ነው። የታክስ ግዴታቸውን በአግባቡ ለመወጣትና በዛ አግባብ ለመሄድ ይሄን ኤክሳይዝ ታክስ እንላለን። ስለዚህ በ3 መሰረቶች ይጣላል። ሴሌክትድ ኮሞዲቲስ ላይ ነው የሚጣለው። እነዚህ ኮሞዲቲዎች ሌክዠሪ ሊሆኑ ይችላሉ። ቤዚክ ኮሞዲቲስ ውስጥ አክቹዋሊ ዴማንድ ኢዝ ኢንኤላስቲክ ሊሆን ይችላል። በህብረተሰቡ ላይ ጉዳት የሚያደርሱ ኮሞዲቲዎች ላይ ሊጣል ይችላል ማለት ነው። ሬቱም ደግሞ ከ5 እስከ 500% ነው ብዬ ገልጬላችኋለሁ። ሰር ታክስ የሚባል ደግሞ አለ። ኢት ኢዝ ሰፕሊመንተሪ ታክስ፣ ኢት ኢዝ አዲሽናል ታክስ አክቹዋሊ ኢት ኢዝ ታክስ ኦን ታክስ ይሉታል። በታክስ ላይ የሚጣል ታክስ እንደማለት ነው። ኢኒሻል ታክሱ እንዳለ ሆኖ ነው ይሄ ኤክስትራ
ሰርታክስ የሚባለው ተጨማሪ የሚጣለው መንግስት እንግዲህ በተለያዩ ዓላማዎች ገቢዎቹን ለመጨመር ወይንም ደግሞ የተለየ ልዩ ፍላጎት ሲኖረው የሚጥለው የታክስ አይነት ነው። that's why it is called tax on tax ተብሎ የሚገለጸው ተጨማሪ ታክስ ነው። ኢኒሻል ታክሱ እንዳለ ሆኖ it is an additional 10% tax that is applicable on imported goods በሁሉም በኢምፖርትድ ጉድስ ላይ ለምሳሌ 10% ታክስ ይጣላል except fertilizers, petroleum and lubricants, ሞተር ቬሂክልስ ተብሎ እዚህ ጋር የተዘረዘሩት ሲቀሩ በሁሉም ላይ ይጣላል ማለት ነው። መንግስት ኢንቴንሽን አለው ይሄንን ታክስ ሲጥል ሰርታክስ ይባላል። ሌላው ፔንሽን ኮንትሪቢዩሽን ነው። እንግዲህ የጡረታ አስተዋጽኦ የሚባለው the main goal here is የፔንሽን ኮንትሪቢዩሽኑ ለምንድን ነው በመሰረታዊነት ያስፈልገው ከተባለ it is to provide income to an individual during their retirement በስራ ላይ የነበሩ ሰዎች ጡረታ በሚወጡበት ጊዜ ገቢ እንዳያጡ እንዳይቸገሩ ገቢ እንዲኖራቸው ብሎ መንግስት የሚያስቀምጠው ነው ይሄ ፔንሽን የሚባለው ነገር። ፔንሽን ፈንድ ተብሎ ደግሞ በፕራይቬት ኢንስቲትዩሽንም በዛው ልክ ይሰበሰባል and it is based on employee salary በአጠቃላይ ፔንሽን የሚባለው ነገር በምን ላይ የተመሰረተ ነው? በሰራተኞች ደሞዝ ላይ ተመስርቶ የሚሰበሰብ ነው ማለት ነው። therefore it is shared between employees and employers ቀጣሪውና ተቀጣሪው የሚከፍሉት አስተዋጽኦ ነው ይሄ ፔንሽን ኮንትሪቢዩሽን የሚባለው። ለምሳሌ በኢትዮጵያ ውስጥ ከሄድን በግሉ ዘርፍ ቀጣሪው 11% የደሞዙን መጠን ይከፍላል። ተቀጣሪ ደግሞ 7% የደሞዙን መጠን ይከፍላል። በአጠቃላይ ፔንሽን ኮንትሪቢዩሽኑ ስንት ነው? 18% በአንድ ሰው ይከፈላል ማለት ነው። ይከፈላል። የአንድ ሰው ሳለሪ 18%ቱ ኮንትሪቢዩት ይደረጋል። የመንግስትን በተመሳሳይ ሁኔታ ይሄዳል። መንግስት የሚያደርገው አስተዋጽኦ አለ፣ ሰራተኛው ደግሞ ከሱ ተቆርጦ የሚቀመጥ አለ። የሁለቱ ድምር ቶታል ኮንትሪቢዩሽን ተብሎ ይቀመጣል ማለት ነው። this is called pension contribution። ይሄ መንግስት የሚሰበስበው አንደኛው አይነት ነው። withholding tax የሚባል ደግሞ አለ። all bodies specified entrepreneurs or businesses are required to deduct withholding tax on domestic transaction and remit it to the tax authority ሁሉም ቢዝነሶች ስሞል እንኳን ቢሆኑ የተፈቀደላቸው ስሞል ቢዝነሶችም ይኖራሉ። ምን ያደርጋሉ? ዶሜስቲክ ትራንዛክሽን ሲያከናውኑ የሀገር ውስጥ ልውውጥ ሲያደርጉ ታክስ ይቀንሳሉ። ያ ዊዝሆልዲንግ ታክስ ይባላል። ያንን ሰብስቦ ደግሞ ለመንግስት ይሰጣሉ ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ አንድ ሰው አገልግሎት ሲሰጥ አገልግሎት ተቀባዩ ለዚህ ሰው ከሚከፈለው ገቢ ላይ ዊዝሆልድ ታክስ ይቀንስና ለመንግስት ገቢ ያደርጋል ማለት ነው። መጠኑ ግን ይለያያል። ለምሳሌ በኢትዮጵያ ውስጥ ሰርቪስ ፕሮቫይደሩ ቲን ካለው ታክስ አይደንቲፊኬሽን ነምበር ካለውና ፍቃድ ካለው 2% ብቻ ተቆርጦበት 98%ቱ ይሰጠዋል። 2%ቱ ደግሞ ለማን? አገልግሎት ተቀባዩ ለማን ይሰጣል? ለመንግስት ይሰጣል። ለምሳሌ እኔ አሁን በአንድ ተቋም ውስጥ ሰራተኛ ሆነ በጊዜያዊነት ብቀጠር ወይንም ደግሞ ለአንድ ጉዳይ ብቀጠር ለኔ ከሚገባኝ ክፍያ ውስጥ ዊዝሆልድ ታክስ አገልግሎት ተቀባዩ አካል ይቆርጥና ለመንግስት ይሰጣል። እኔ ቲን ነምበርና ፈቃድ ካለኝ 2% ብቻ ቆርጦ 95%ቱን ለኔ ይሰጠኛል። 2%ቱን ደግሞ ከኔ ክፍያ ውስጥ 2%ቱን ደግሞ ለመንግስት ያስረክባል። ፈቃድ ከሌለኝ ግን 30%ቱን ይቆርጥና 70%ቱን ለኔ ይሰጠኛል ማለት ነው። ስለዚህ ይሄ ዊዝሆልዲንግ ታክስ ይባላል። The remaining 98% is paid to the service provider and 2% withheld is actually remitted to tax authority. ለታክስ ኦቶሪቲ ይገባል ወይንም ደግሞ ይሰጠዋል ማለት ነው። ስለዚህ ይሄ ዊዝሆልድ ታክስ በሁለት ነው የሚታየው። በ2% ታክስ ሊጣል ይችላል ፍቃድ ካለው። ፍቃድ ከሌለው ደግሞ በ30% ታክስ ሊጣል ይችላል። ያንን 30% አገልግሎት ተቀባዩ ነው ወስዶ ለመንግስት የሚያስረክበው አገልግሎት ሰጪው አይደለም። እዚህ ጋር የምትመለከቱት ቴብል አጠቃላይ ያሉትን ታክሶች ያሳየናል። ለምሳሌ ቢዝነስ ኢንካም ታክስን በሼጁል ሲ ውስጥ ተመልክተናል። አኑዋሊ የሚከፈል ነው በ30%። ፎር ቦዲስ ፕሮግሬሲቭ ሬት ኦፍ 10 to 35% ፎር ኢንዲቪዥዋልስ አለ። ኢምፕሎይመንት ኢንካም ታክስ አለ። ፕሮግሬሲቭ ነው፣ መንዝሊ ነው የሚከፈለው። ሬንታል ኢንካም ታክስ አለ፣ አኑዋሊ ይከፈላል። ከዚህ ቀደም እንዳልነው ማይኒንግ ኤንድ ፔትሮሊየም ታክስ አለ። ይሄ ደግሞ በ25% አኑዋሊ ይከፈላል። ቫልዩ አድድ ታክስ ኦን ኮንሰፕሽን በ15% ይከፈላል። ተርኖቨር ታክስ ደግሞ በ2% ኦን ጉድስ፣ በ10% ደግሞ ኦን ሰርቪስስ እንደ ሁኔታው ይከፈላል።
ሰብሳቢው አካል ግን ኳርተርሊ ኦር አኑዋሊ ሰብስቦ ያስረክባል ማለት ነው። ኤክሳይዝ ታክስ በሴሌክትድ ኮሞዲቲስ ላይ ከ5 እስከ 500% ይጣላል። ሰብሳቢው አካል መንዝሊ ወይንም ደግሞ ኢምፖርት በሚያደርግበት ጊዜ ይከፍላል ብለናል። ዊዝሆልዲንግ ታክስ በ2% እና በ30% ይሰጣል። ከፋዩ አካል ሰብሳቢው አካል ግን በወር ውስጥ ሰብስቦ ለታክስ ሰብሳቢው ወይንም ደግሞ ለሚመለከተው የመንግስት አካል ይሰጣል ማለት ነው። እነዚህ ሰመሪዎች ናቸው። ስታምፕ ዲዩቲ የምንለው ደግሞ አለ። ስታምፕ ዲዩቲ ቴምብር is a tax on legal documents በሌጋል ዶክመንት ላይ የሚጣል ታክስ አይነት ነው። ስታምፕ ዲዩቲ አክቹዋሊ 3 ጥቅሞች አሉት። አንደኛ it is to show that a required tax has been paid ከዶክመንቱ ጋር ተያይዘው ያሉ ክፍያዎች ሪኩዌርድ የሆኑ ክፍያዎች መከፈላቸውን ለማረጋገጥ ይጠቅማል። አንድ ሁለተኛ ለመንግስት አማራጭ የገቢ ምንጭ በመሆን ያገለግላል። ሶስተኛ to ensure the legal validity of the document ዶክመንቱ ህጋዊ ቫሊዲቲ ህጋዊ ተቀባይነት እንዳለው ለማሳየት ይጠቅማል ማለት ነው። ስለዚህ ስታምፕ ዲዩቲ 3 ነገሮችን ያሳየናል ማለት ነው። አንደኛ ሪኩዌርድ የሆኑ ክፍያዎች መፈጸማቸውን ያሳየናል። ሁለተኛ ደግሞ አማራጭ የመንግስት የገቢ ምንጭ በመሆን ያገለግላል። ሶስተኛ ደግሞ ዶክመንቱ ህጋዊ ተቀባይነት እንዲኖረው ያረጋግጣል ማለት ነው። These are the types of documents subject to stamp duty ለስታምፕ ዲዩቲ ሰብጀክት የሆኑ ዶክመንቶች አሉ። በምን አይነት ዶክመንት ላይ ነው ስታምፕ ዲዩቲ ኤክስፔክት የሚደረገው? ለምሳሌ በኮንትራት ላይ፣ በፕሮፐርቲ ትራንስፈር ዶክመንትስ ላይ፣ በሎን አግሪመንትስ ላይ፣ በሌሎች ህጋዊ ስምምነቶች ላይ፣ በኮንትራቶች በስምምነቶች ላይ፣ በሀብት ልውውጥ ወይንም ደግሞ ሀብት ትራንስፈር ላይ በእነዚህ ሰነዶች ላይ ይጣላል ማለት ነው ስታምፕ ዲዩቲ። አንድም የነዚህን ሰነድ ህጋዊነት ለማረጋገጥ፣ ሁለተኛ ደግሞ ከነዚህ ጋር ተያይዞ ያሉ ክፍያዎች ፕሮፐርሊ መከፈላቸውን ለማረጋገጥ፣ ሶስተኛ ደግሞ ሰነዶቹ ህጋዊ ተቀባይነትን እንዲኖራቸው ማድረግና አማራጭ የገቢ ለመንግስት የገቢ ምንጭ በመሆን ይረዳል ማለት ነው። ከስተም ዲዩቲ የሚባል አለ። it is like other taxes እንደ ሌሎች ታክሶች ነው። ነገር ግን it is imposed on imported and exported goods ወደ ውጪ በሚላኩ ወይንም ደግሞ ከውጪ በሚገቡ ኮሞዲቲዎች ላይ የሚጣል የታክስ አይነት ነው። ይሄ ከስተም ዲዩቲ የሚባለው። ከስተም ዲዩቲ 2 መልእክት አለው። አንደኛ ለመንግስት የገቢ ምንጭ ነው። ሁለተኛ ደግሞ ዓለም አቀፍ ንግድን ለመቆጣጠር ይረዳል። ዓለም አቀፍ ንግድን ለቀቅ ለማድረግ፣ ነፃ ለማድረግ፣ ሊበሬት ለማድረግ ወይንም ደግሞ ለመገደብ ወይንም ደግሞ ሪስትሪክት ለማድረግ ይረዳል ማለት ነው። so that custom duty serves as a trade barrier ንግድን ለመገደብ ይረዳል። or this is the best instrument to prevent or reduce importation of goods ከውጪ የሚገቡ ምርቶችን ለመቀነስ መጠናቸውን ለማሳነስ ይረዳናል። ይሄ ደግሞ ትሬድ ባላንስን ሜንቴን ለማድረግ ይረዳል ማለት ነው። ትሬድ ባላንስን ኢምፕሩቭ ለማድረግ ይረዳል። ትሬድ ባላንስ አንደኛው የአግሪጌት ዲማንድ ኮምፖኔንት ነው። ከዚህ ቀደም መልሰን መላልሰን እንደተመለከት ነው። so that ከስተም ዲዩቲ አንዱ ትልቁ ጠቀሜታው ምንድነው? ከውጪ የሚመጡ ምርቶች ላይ ከፍተኛ የሆነ ዲዩቲ ከስተም ዲዩቲ የሚጣል ከሆነ ከውጪ የሚገባው ምርት ያንሳል፣ የሀገር ውስጡ ምርት ግን ይበረታታል። it helps to protect infant domestic factories የሀገር ውስጥ ኢንፋንት ገና በእድገት ደረጃ ላይ ያሉትን ገና በዳዴ እየሄዱ ያሉትን የሀገር ውስጥ አምራቾችን ለመጠበቅ እንደዚሁም ደግሞ ፌር ካልሆነ ኮምፒቲሽን እነሱን ለመጠበቅ ይረዳል ማለት ነው። ስለዚህ ከስተም ዲዩቲ መልእክቱ 2 ነው። በአንድ በኩል ለመንግስት ገቢ ማመንጨት ነው፣ በሌላ በኩል ደግሞ ዓለም አቀፍ ንግድን ለመቆጣጠርና ትሬድ ባላንስን ኢምፕሩቭ ለማድረግ የሀገር ውስጥ አምራቾችን ለማበረታታት እንዲሁም ደግሞ አንፌር ከሆነው ኢንተርናሽናል ኮምፒቲሽን እነሱን ለመጠበቅ ይረዳል ማለት ነው። በአጠቃላይ ኢትዮጵያ ውስጥ ያሉ ታክሶችን በተለይ ኢንዳይሬክት ታክሶችን ተመልክተናል። ዋና የምንላቸው ከዚህ ውጪ ሌሎች ታክሶችም አሉ። አክቹአሊ እነዚህ እንደ ማሳያ ቤዚክ የሆኑትንና በዕለት ተዕለት ህይወታችን ውስጥ የሚገጥሙን የምንሰማቸው የሆኑትን ያስቀመጥ ነው። ከዚህ በመቀጠል ታክስ ኤንድ አካውንቲንግ የሚለውን ነጥብ እናነሳለን። ታክስ እና አካውንቲንግ ዝምድናቸው ምንድነው? ታክስን አይተናል፣ ክፍያ ነው፣ ማንዳቶሪ ክፍያ ነው። አካውንቲንግ ማለት ደግሞ የሂሳብ አያያዝ የሂሳብ ስሌት ማለት ነው። ሁለቱ እንዴት ነው የሚዛመዱት? honestly speaking ታክስ እና አካውንቲንግ they are very related
but different entities በጣም የሚዛመዱ የማይለያዩ ጉዳዮች ናቸው ግን የተለያዩ ናቸው ታክስ ማለት አካውንቲንግ አይደለም አካውንቲንግ ማለት ደግሞ ታክስ አይደለም they are different ለምሳሌ all taxation involves accounting processes ሁሉም የታክስ ስርዓት የአካውንቲንግ ፕሮሰስን ኢንቮልቭ ያደርጋል እነሱ እነማን ናቸው that is record ማድረግ ሊሆን ይችላል summarizing analyzing calculating of financial statements and figures ይሄን ሁሉ ኢንቮልቭ ያደርጋል ታክስ አካውንቲንግ ደግሞ ስራው ይሄ ነው that is recording summarizing analyzing reporting calculating of financial statements and figures ይሄ ከየት ነው የሚገኘው ከአካውንቲንግ ነው ማለት ነው so that accounting provides financial information for tax accounting ለታክስ financial information ያቀርባል ማለት ነው ታክስ ደግሞ ያንን በመቀበል ተግባራዊ ያደርጋል ማለት ነው ታክስ ኦብሊጌሽንን በዛ መሰረት እንሄድበታለን ሌላ ኢንተረስቲንግ የሆነው ነገር ምንድነው ታክስ also influences accounting የታክስ ስርዓቱ የሂሳብ አያያዛችንንም ኢንፍሉዌንስ ያደርጋል የሂሳብ አያያዝ ለታክስ ስርዓት መሰረት እንደሆነው ሁሉ ታክስም ደግሞ መልሶ የሂሳብ አያያዝን ኢንፍሉዌንስ ያደርጋል because accounting provides raw financial data which is essential for tax accounting ለታክስ መሰረት የሆነውን አስፈላጊ የሆነውን መረጃ ይሰጣል የሚሰጠው መረጃ ግን ከታክስ ህጉ ጋር የሚሄድ የሚናበብ መሆን አለበት ማለት ነው that's why here we say the tax laws can influence the accounting practices accounting practices በታክስ laws influenced ይሆናሉ accounting is also important in the taxation process due to the fact that it provides financial information and critical information ከዚህ ጋር ተያይዞ መጨረሻ ላይ የምናስቀምጠው critical point አለ businesses need to keep updated financial records in order to determine their tax liabilities በዚህ ሂደት ውስጥ ቢዝነሶች ፋይናንሻል ሪከርዳቸውን properly and wisely ማስቀመጥ አለባቸው properly record ማድረግ አለባቸው wisely ማስቀመጥ አለባቸው ምክንያቱም ታክስን የሚከፍሉት በዛ አግባብ ስለሆነ ሶ በመጨረሻ ደረጃ የምንለው ነገር ምንድነው ታክስና የሂሳብ አያያዝ የማይለያዩ አስፈላጊ የሆኑ ግን independent የሆኑ entities ናቸው ማለት ነው accounting is important and provide critical information for taxation and also tax laws procedures also affects accounting የሚለውን እንይዛለን ማለት ነው ይሄንን ካልኩኝ ዘንዳ ወደ መጨረሻው ነጥብ ወስዳችኋለሁ የኢትዮጵያ የታክስ ስትራክቸርን ተመለከትን ታክስ ሲስተምን ተመለከትን የታክስ አይነቶችን አየን የታክስ ስሌቶችን ተመለከትን አሁን ደግሞ ከኢትዮጵያ የታክስ ስርዓት ጋር ተያይዘው ያሉ ችግሮችን እናያለን problems associated with taxation in Ethiopia what are the problems what are the challenges እንደ ኢትዮጵያ ብቻ ሳይሆን እስኪ እንደ ዓለም ከታክስ ሲስተም ጋር ተያይዞ ያሉ መሰረታዊ ቻሌንጆችን እናንሳ ሁለት ናቸው በመላው ዓለም ያሉ ናቸው ከታክስ ጋር ተያይዞ የሚነሱ ቻሌንጆች የሚነሱ ወቀሳዎች ሁለት ነገር ላይ ይሽከረከራሉ ማለት ነው number 1 the complexity of the tax administration የታክስ አስተዳደር ውስብስብነት really it is very challenging አንዱ limitation አንዱ የወቀሳ ነጥብ ይሄ ነው the complexity of the tax administration ሁለተኛ the difficulty of taxpayers to understand and complete ታክስ ከፋዮች የታክስ ስርዓትን አለማወቅ አለመረዳትና ለሱ ታዛዥ ወይንም ደግሞ አክባሪ አለመሆን ሁለቶቹ ናቸው እነዚህ ደግሞ ምንድነው የሚፈጥሩት ካላችሁ እነዚህ ኮምፕሌክሲቲ እና ለዛ ተገዢ አለመሆን ሁለት ነገሮችን ይፈጥራሉ አንደኛ the growth of unreported transaction ሪፖርት የማይደረጉ ልውውጦች እንዲኖሩ ያደርጋል በተለይ in underground ወይንም ደግሞ በኢንፎርማል ኢኮኖሚ ውስጥ ይሄ ታክስ ኢቬሽን የሚባለውን ይፈጥራል ማለት ነው ሁለተኛ the growth of demand for tax to shelter ታክስን ሚኒማይዝ የማድረግ ነገር wisely legally that is called tax avoidance የሚባለው ነገር ይፈጥራል ማለት ነው ስለዚህ ባደጉ ሀገሮች ላይ ስትሄዱ እነዚህ ሁለቱን ክፍተቶች እንዴት ነው ለመቅረፍ ጥረት ያደረጉት ካላችሁ
one of the tool of improving efficiency in tax administration is to modernize customer service. የደንበኞች አገልግሎትን ማዘመን ነው አንደኛውና ትልቁ መካኒዝም አድርጎ የወሰዱት። ይሄ በምን ላይ የተመሰረተ ነው ካላችሁ የተለያዩ የክሊየንት ኦሪየንቴሽን እና የከስተመር ኦሪየንቴሽን ዘዴዎችን በመፍጠር ዜጎች፣ ታክስ ከፋዮች፣ ደንበኞች ስለ ታክስ ስርዓቱ፣ ስለ አከፋፈር ፕሮሲጀሩ በቂ ዕውቀት፣ በቂ መረጃ እንዲኖራቸው ተከታታይ የሆነ የግንዛቤ መስጫ ዘዴዎችን በመፍጠር ነው ያንን ነገር ለመቅረፍ ጥረት ያደረጉት። whereas in developing countries like ኢትዮጵያንም ጨምሮ ታክስ ሲስተሙ ለበርካታ ችግሮች የተጋለጠ ነው ማለት ነው። ውስብስብ ዳይቨርሲፋይድ ለሆኑ ዘርፈ ብዙ ለሆኑ ለውስብስብ ችግሮች የተጋለጠ ነው ማለት ነው። in developing countries including ኢትዮጵያ ታክስ ሲስተሙ ለበርካታ ችግሮች የተጋለጠ ነው ስንል ብዙ ችግሮች አሉ። ለምሳሌ the complexity of the tax system ይሄ የታክስ ስርዓቱ በራሱ የተወሳሰበ ነው። በቀላሉ ለዜጎች ግልጽ አይደለም። ስራ ታክስ ከየት ጀምሮ የት ጋር እንደሚያበቃ ግልጽነት ይጎድለዋል። ብዙ ቻሌንጆች አሉበት። perception of corruption የኮራፕሽን ዝንባሌ አዝማሚያዎች አሉ፣ አመለካከቶች አሉ በታክስ ስርዓቱ። ያ ትኩረትን የሚሻና የታክስ ስርዓቱን ዲስተርብ የሚያደርግ ነው። the cost of compliance ታክስ ክሊየንት ለታክስ ስርዓቱ ታዛዥ እንዲሆኑ ለማድረግ የሚያስፈልገው ወጪ is very high ያ በራሱ ችግር ነው። fairness perception of the tax system የታክስ ስርዓቱ ፍትሃዊነት በራሱ አጠያያቂ ነው። የታክስ ስርዓት ፍትሃዊነት ማረጋገጫዎቹን ተመልክተናል ከዚህ ቀደም በነበረው ቪዲዮ ውስጥ። በአቢሊቲ ቱ ፔይ ፕሪንሲፕል እንዴት መሆን አለበት፣ በቤኔፊት ፕሪንሲፕል እንዴት መሆን አለበት በሚለው። ስለዚህ የኢትዮጵያ የታክስ ስርዓት ፍትሃዊነት ይጎድለዋል የሚል ነገር አለው። ያ እንደ ትልቅ ችግር ይወሰዳል። ታክስ ናውሌጅ ዕውቀት፣ የታክስ ዕውቀት ጉድለት አለ። ስለዚህ እነዚህ መሰረታዊ የሚባሉ ችግሮች ናቸው በኢትዮጵያ የታክስ ስርዓት ውስጥ የኢትዮጵያ የታክስ ስርዓትን ኤፊሽንት፣ ኢፌክቲቭ ኤንድ ኢኩዊታብል እንዳይሆኑ የሚያደርጉ ናቸው ማለት ነው። ስለዚህ እነዚህን ዘርፈ ብዙ ችግሮች በሁለት ከፍለን ልንመለከት እንችላለን። ታክስ ኮምፕሊያንስ ሪሌትድ ለታክስ ስርዓቱ ከመታዘዝ ጋር ያሉ ችግሮች፣ እንዲሁም ደግሞ ከታክስ ሲስተሙ ቢሮክራሲ ጋር ተያይዞ ያሉትን ብለን እንከፍላለን ማለት ነው። ከነዚህ ከሁለቱ ውስጥ the problems that are related to the tax compliance are the biggest problem ለታክስ ሲስተሙ ከመታዘዝ ወይንም ደግሞ አለመታዘዝ ጋር ተያይዞ ያሉ ችግሮች መሰረታዊ ናቸው በኢትዮጵያ ውስጥ ማለት ነው። ስለዚህ ታክስ ኮምፕሊያንስ ስንል ምን ማለታችን ነው? ታክስ ኮምፕሊያንስ ማለት it is the degree to which the taxpayers comply with the tax laws ታክስ ከፋዮች ለታክስ ህጉ የሚታዘዙት መጠን ነው፣ የታዛዥነት መጠን ነው። ይሄ ታክስ ኮምፕላይ የሚባለው ታክስ ኮምፕሊያንስ የሚባለው ታክስ ከፋዮች የታክስ ፕሮሰስን ሌጋል ፕሮሲጀርስ ያሟላሉ አያሟልም፣ ወይንም ደግሞ ሌጋል ኦብሊጌሽንን ለመወጣት የሚያስፈልገውን ነገር ያደርጋሉ አያደርጉም የሚለውን ነገር ያሳየናል ታክስ ኮምፕሊያንስ። ነን ኮምፕሊያንስ ማለት ደግሞ አለመታዘዝ ማለት ነው፣ የሚጠበቀውን ነገር አለመፈጸም ማለት ነው። any action by a taxpayer that violates tax laws and regulations እሱ ምንድነው የሚባለው? ታክስ ነን ኮምፕሊያንስ ይባላል። የታክስ ህጉና ፕሮሲጀሩ የሚለው ነገር ማድረግ ደግሞ መታዘዙ ደግሞ ታክስ ኮምፕሊያንስ ይባላል። አለማድረጉ ደግሞ ነን ኮምፕሊያንስ ይባላል። ስለዚህ ዜጎች ታዛዥ እንዲሆኑ ወጪ ያስፈልጋል። ቀደም ብለናል። it's a very difficult enterprise ዘርፈ ብዙ ስራዎች መሰራት አለባቸው ያንን ለማድረግ ኮምፕሊያንስን ለማምጣት። ከዚህ ጋር ተያይዞ ሁለት ችግሮች አሉ ከታክስ ኮምፕሊያንስ ጋር። ነምበር 1 is tax avoidance ታክስ አቮይደንስ ማለት it refers to arranging one's affairs so as to minimize tax burden ይሄ ከምን ጋር የተያያዘ ነው? የታክስ በርደንን የታክስ ጫናን ለመቀነስ የሚደረጉ ድርጊቶች ናቸው። ይሄ ታክስ አቮይዳንስ የሚባለው it is a legal procedure actually ህጋዊ ነው፣ የሚያስጠይቅ ነገር የለውም። but በአድሚኒስትሬቲቭ ላይ ግን ኢምፓክት አለው። በታክስ አድሚኒስትሬሽን ላይ ህጋዊ በሆነ አግባብ የታክስ ኮዶችን ሪፈር በማድረግ ነው ታክሲን ሚኒማይዝ ለማድረግ ጥረት የሚያደርገው። ይሄ ታክስ አቮይዳንስ የሚባለው ኢሌጋል አይደለም። ኢሌጋል ነው ልንል አንችልም። but we can say it is immoral ነው ልንል እንችላለን።
ኢሌጋል ነው ግን ልንል አንችልም። ምክንያቱም የታክስ ኮዶችን የታክስ ህግጋቶችን ወይንም ደግሞ ሬጉሌሽንስ መሰረት በማድረግ የሚደረግ ዘዴ ስለሆነ ታክስን ለመቀነስ የሚደረግ ዘዴ ስለሆነ ታክስ አቮይዳንስ is not illegal but it creates problems for the tax administration. ሁለተኛው ኢሌጋል የሆነው ዘዴ ግን ታክስ ኢቬዥን ነው። It is illegal practice of using false information on a tax return to lower one's tax liability, in some cases not fulfilling at all. ሐሰተኛ መረጃን በመጠቀም የሚከፈለውን ታክስ መቀነስ ወይንም ደግሞ በአጠቃላይ አለመክፈል that is called tax evasion ይባላል። ህገወጥ ድርጊት ነው። It is both illegal and immoral actually. ኢሌጋልም ነው immoral የሆነ አክሽንም ነው። It is illegal act of intentionally failing to pay full tax liability. It is intentionally done. ባለማወቅ የሚደረግ አይደለም። በማወቅ ታስቦበት የሚጠበቀው ሙሉ ክፍያ ላለመክፈል የሚደረግ ጥረት ነው። therefore it is illegal deception and fraud. ማጭበርበር ነው ተደርጎ ይወሰዳል ማለት ነው። ይሄ ቲፒካሊ it is ማጭበርበር intentionally ማጭበርበር ነው። በህግ የሚያስጠይቅ ነውር የሆነ ስራ ነው ማለት ነው ይሄ ታክስ ኢቬሽን የሚባለው። በተለይ ይሄ ታክስ ኢቬሽን በአንደርግራውንድ ኢኮኖሚ ውስጥ በጣም ይዘወተራል። ኢንፎርማል ኢኮኖሚ ውስጥ በሁለት ምክንያቶች አንድ some certain economic activities are illegal and individuals are not interested to have a record of it. አንዳንድ በኢንፎርማል ኢኮኖሚ ውስጥ በአንደርግራውንድ ኢኮኖሚ ውስጥ የሚደረጉ እንቅስቃሴዎች ህገወጥ ናቸው። ሪከርድ እንዲደረጉ አይፈቀድም። ምክንያቱም ወንጀለኝነታቸው ስለሚታወቅ ይፋ ስለሚሆን ኢንቴንሽናሊ ይደበቃል በዛ ልክ። ሁለተኛ ደግሞ በኢንፎርማል ኢኮኖሚ ውስጥ የሚሳተፉ ሰዎች እንደምታውቁት አነስተኛ የገቢ ደረጃ ላይ ያሉ ሰዎች ናቸው። ኢንፎርማል ኢኮኖሚ በባህሪው it is a safety net during hardship ሰዎች በችግር ጊዜ ውስጥ ጆይን የሚያደርጉበት ነው። በጣም ከፍተኛ ሀብት ያላቸው ሰዎች ኢንቨስት የሚያደርጉበት ሴክተር አይደለም። ስራ አጦች ከገጠር ወደ ከተማ ሸሽተው የሚመጡ የተቸገሩ ሰዎች የሚገቡበት ዘርፍ እንደመሆኑ መጠን በዚህ ዘርፍ ውስጥ ታክስ መክፈል ማለት ገቢያቸው ላይ ከፍተኛ የሆነ ኑሯቸው ላይ ከፍተኛ የሆነ መቃወስን የሚፈጥር ስለሚመስል ወይንም ደግሞ ስለሚሆን ታክስን ያሸሻሉ። ስለዚህ በዚህ አግባብ በእነዚህ በሁለቱ ምክንያቶች ታክስ ኢቬዥን is rooted in underground economy or in gray economy or in informal economy. There are also other problems related to tax administration in Ethiopia and elsewhere. ከታክስ አቮይዳንስ and tax evasion ውጪ ሌሎች በጣም በርካታ ችግሮች አሉ በኢትዮጵያም ከኢትዮጵያ ውጪ። ለምሳሌ የስራ the steady growing of the workload የስራ ጫና እየጨመረ መሄድ እያደገ መሄድ በራሱ complexity of fiscal legislation የበጀት ህጎች ውስብስብነት attitude of taxpayers and the degree of non-compliance የታክስ ከፋዮች አመለካከት ከፍተኛ የሆነ ያለመታዘዝ ሁኔታ ለታክስ ስርዓቱ the need to improve customer service improve ማድረግ ያስፈልጋል አሁን በጣም አነስተኛ ነው the need to reduce the cost of tax assessment and collection የታክስ ግመታና የታክስ ስብሰባ ወጪን መቀነስ አስፈላጊነት the need for efficient and effective management የታክስ ስርዓቱን effective እና efficient ውጤታማና ብቁ የማድረግ እነዚህ ሁሉ መሰረታዊ በታክስ ስርዓት ውስጥ ያሉ ችግሮች ናቸው በኢትዮጵያም ከኢትዮጵያ ውጪ እነዚህ መሰረታዊ ናቸው ለነዚህ ችግሮች መፍትሄ በማምጣት የታክስ ስርዓትን efficient at the same time effective and equitable ማድረግ ይቻላል ማለት ነው በአጠቃላይ በክፍል 3 ውስጥ የኢትዮጵያን የታክስ ስትራክቸር ታክስ ሲስተም ታክስ ታይፕስ tax accounting and also problems associated with Ethiopian taxation በሚል በሶስት ርዕስ ከፍለን ተመልክተናል and እንደ ሰመሪ የምንይዘው the history of taxation in Ethiopia is long and complex showing significant change over centuries ዘመናዊ የኢትዮጵያ የታክስ ስርዓት የጀመረው during the reign of Emperor ኃይለ ሥላሴ ነው በዚህ ጊዜ መሰረታዊ ነገሮች ስለተሰሩ ነው አንደኛ የታክስ ህጎች ዘመናዊ የታክስ ህጎች ኢንትሮዲዩስ የተደረጉበት ነው ሁለተኛ የታክስ አከፋፈል ስርዓቱ ከካይንድ ወደ ካሽ ቤዝድ የተለወጠበት ነው ሁለተኛ ኢትዮጵያ እንደ ፌደራል መንግስት the federal constitution allows for the revenue sharing
between federal and regional government አሁን ባለን ህገ መንግስት የፌደራል መንግስቱና የክልል መንግስታት ረቨኑን ሼር ያደርጋሉ ይጋራሉ ለክልል መንግስታት የተተው የገቢ ምንጮች አሉ ለፌደራል መንግስት የተተው የገቢ ምንጮች አሉ በፌደራል ደረጃ ዋናው ሰብሳቢው የግብር ሰብሳቢ ፈጻሚ ማን ነው Federal Ministry of Revenue ሁለተኛ in Ethiopia taxes are classified as schedules እንደ schedule የተከፈሉ ናቸው ኢንከምን በአራት ሼጁል ከፍለን ተመልክተናል employment income rental income business income and other income ብለን ከፍለናቸዋል እነዚህ ሁሉ direct taxes ናቸው ከdirect tax ባሻገር ደግሞ there are also other indirect taxes like value added taxes TOT or turnover tax excise tax surtax custom duty tax custom duty stamp duty withholding tax ብለን ብዙ የታክስ አይነቶችን ተቃቅሰናል ማለት ነው እያንዳንዳቸውንም ደግሞ አተገባበራቸውን ተመልክተናል ሌላው እዚህ ጋር የተመለከተነው tax and accounting are separate entities but they are very closely related concepts tax involves accounting actually tax involves accounting procedures that means accounting provide critical and raw information for the tax and also tax system tax laws tax procedures also affects accounting የሚለውን ተመልክተናል የታክስ ስርዓት እንግዲህ በኢትዮጵያ ውጪም በብዙ ነገሮች አፌክትድ የተደረገ ነው ግን ክሪቲካል የምንላቸው ሁለት ነገሮች አሉ the complexity of tax administration and the difficulty of the taxpayers to understand and comply እነዚህ መሰረታዊ የሆኑ ችግሮች ናቸው እነዚህ ደግሞ ሌሎች ችግሮችን ይወልዳሉ በታክስ ስርዓት ውስጥ ሶዛት ምን መደረግ አለበት እነዚህ ችግሮች ለኢትዮጵያም ጭምር ችግር የሆኑ ናቸው ታክስ አቮይዳንስ ታክስ ኢቬሽን ችግር ናቸው ስለዚህ እነዚህን ሁሉ ችግር ለመቅረፍ መሰራት ይኖርበታል so that ታክስ ሲስተሙ ኤፊሺየንት ኢፌክቲቭ እና ፌር ይሆናል ማለት ነው በአጠቃላይ በዚህ ቪዲዮ ከሴክሽን 3 እስከ ሴክሽን 5 ያሉትን በኢትዮጵያ የታክስ ስርዓት ላይ የሚያጠነጥኑ መሰረታዊ ጉዳዮችን ተመልክተናል የዛሬው ዲስከሽናችን በዚህ ያበቃል በሚቀጥለው ቪዲዮ ስንገናኝ ከዚህ ከምዕራፍ 5 ጋር ተዛማጅ የሆኑ የ12ኛ ክፍል ሀገር አቀፍ ፈተና ጥያቄዎችን የ2016 ጥያቄዎችን ይዤላችሁ እቀርባለሁ በጋራ እንሰራለን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ